ሀገሬን ኢትዮጵያን ዳር እስከ ዳር ድረስ። ጋሼ የጤና ሁኔታዎት አሁን እንዴት ነው? እንግዲህ እድሜ ለሻሉ እግዚአብሔር ይስጥልኝ። በጣም ነው የማመሰግነው። አሜን። እኔ በ1960 ዓመተ ምህረት በኢትዮጵያ ንጉሠ ነገሥት ክብር ዘበኛ ሰራዊት ውስጥ ተቀጥሬ እስከ 1983 ዓመተ ምህረት ሀገሬን ኢትዮጵያን ዳር እስከ ዳር ድረስ በማገልገል በመጀመሪያ የሶማሌ ወራሪ ኢትዮጵያን ደፍሮ 700 ኪሎ ሜትር በምስራቅ 300 ኪሎ ሜትር በደቡብ ገብቶ በነበረበት ጊዜ የመጀመሪያው ተሰላፊ ሆኜ ሀገሬን ከወራሪ ሶማሌ ነፃ አውጥቻለሁ ከአብረው ጓደኞቼ ጋር። ከዛም ደግሞ የምስራቁ ጦርነት ሲያልቅ ወደ ሰሜን በመዞር ወደ ኤርትራ ዘምቼ ከዳር እስከ ዳር የኤርትራን በረሃዎች በኢትዮጵያ ግዛት የነበሩትን ግዛቶች ከአርሲ ጎምጎፋ በስተቀር በኢትዮጵያ ምድር ያሉትን ግዛቶች በሙሉ ዞሬ ሀገሬን ነፃነቷንና ሕዝቦቿ በሰላም እንዲኖሩ መስዋዕትነት በመክፈል ሳገለግል ከቆየሁ በኋላ በዚህ መካከል በ1970 ዓመተ ምህረት የመኮንነት ኮርስ ፈተና አልፌ ከተፈሪ መኮንን ትምህርት ቤት ነበር የገባሁት። እዛ ከሁለት ጦር አካዳሚ ውስጥ በመግባት ከጓድ ፕሬዚደንት መንግስቱ ኃይለማርያም እጅ የምክትል መቶ አለቅነት በ1970 ዓመተ ምህረት ታኅሳስ 1 ቀን ተቀብያለሁ። ከዛ በኋላ